ምን ሆነሻል? ተረጋጊ እንጂ። ቆይ ለምንድን ነው እኔንስ የማትረጅኝ? እኔ እኮ ናታን አድርጎታል እያልኩሽ አይደለም፣ ግን ደግሞ ፍቅር በጣም ኃያል ነገር ነው። ምናልባትም አድርጎት ከሆነ እንዳውቀው ነው ከገባበት እንዳድነው። እሱ እንደዛ አያደርግም። አውቃለሁ አንቺን ስለሚያፈቅርሽ ብዙ ነገር ሊያደርግ ይችላል፣ ግን ደግሞ በፍጹም ሌላ ሰው ሊወጋ አይችልም። ቆይ ስታስቢው ወንድሜ እሱን ደስታ ለማግኘት ብሎ የሌላ ሰው ሀዘን ይፈጥራል እንዴ? እሺ በቃ አንቺ እኮ ልክ ነሽ፣ ግን ደግሞ ነገሮች ተገጣጠሙብኝና ምናልባት አድርጎት ከሆነ ብዬ አሰብኩ። እኔ ወንድሜን አምነዋለሁ። እንደዚህ አይነት መጥፎ ተግባር አይፈጽምም፣ ሊያውም ደግሞ ጨለማን ተገና አድርጎ። አይ እንደዛ በፍጹም አይደለም። እሺ አሁን እኔና አንቺ የምንጣላበት ሰዓት አይደለም። ብዙ ነገሮች ከፊታችን ይጠብቁናል። እኔ አሁን ያፌት የወሰደው ድርጅታችሁ ውስጥ ስራ ለመጀመር አስቤያለሁ። ሰንሰለቱን ለመበጠስ ግዴታ ከሰዎቹ አንድ አካል መሆን አለብኝ። ከዳር ሆኜ ምንም ነገር መፍጠር አልችልም። ይሄ ደግሞ ምን ማለት ነው? አንቺም ወንጀለኛ ልትሆኚ? ግድ ከሆነ አዎ፣ እንዲያምን ማድረግ ያለብኝ ነገር ሁሉ አደርጋለሁ። አሁን እኔ የምኖርለት ምንም ነገር የለኝም። ናታንም ቢሆን ከዚህ በኋላ የሚጠብቀኝ አይመስለኝም። እኔም እንዲጠብቀኝ አልጠይቀውም። ይሄ ራስ ወዳድነት ነው የሚሆነው። ኤፉ፣ ይሄ ጥሩ ሀሳብ አይመስለኝም። አንቺ እንደምታስቢው የእነሱ ስራ ቀላል አይሆንም። እንዳታጋልጫቸው ሲሉ ብዙ ወንጀል ውስጥ ሊያስገቡሽ ይችላሉ። የእነሱን ስራ እኮ እንዳንቺ አይነት ህሊና ያለው ሰው ሊሰራው አይችልም። አውቃለሁ፣ ግን ደግሞ መታሰር ካለብኝ ልታሰር። ስወድቅ ግን ብቻዬን አልወድቅም፣ ይዣቸው ነው የሚገባው። ኤፉ፣ አልገባሽም። ነገሮች አንቺ እንደምታስቢያቸው ቀላል አይሆኑም። ይልቅ ከኢንስፔክተሩ ጋር ላስተዋውቅሽና አንቺ መረጃዎችን በየጊዜው ትወስጅልኛለሽ። አሁን ላንቺም ለሱም የላኩላችሁ ፋይል አለ። ምናልባትም እንኳን ያፌት እኔን አንድ ነገር ቢያደርገኝ እሱ ፋይል ያፌትንና ፋይሉን የላከልኝ ሰው እንዲታሰሩ ያደርጋቸዋል። እንዴ ይሄ እኮ በጣም ትልቅ ፋይል ነው። እንዴት ልታገኙ ቻልሽ? በዛ ላይ ደግሞ አንቺ ይሄን በማግኘትሽ ብቻ አደጋ ውስጥ ነሽ። እባክሽ በቃ ሁሉን ነገር ተውና ከወንድሜ ጋር ጥፉ፣ ወይ በቃ እነማዬ ጋር ሄዱ። አላውቅም፣ ብቻዬን ሰው ሊከፋኝ ይችላል፣ ግን ደግሞ ከእናንተ የሚበልጥብኝ ነገር የለም። ጥሎ መጥፋት እንደዚህ ቀላል ነገር አይደለም። አንቺ ብቻ ያልኩሽን ነገር አድርጊ። ደግሞ ወላጆቻችሁ ደወልላችሁ እንዴ? ናታን እኮ ባለፈው ምን እንዳጋጠማችሁ ምንም ማወቅ አልቻልም እያለኝ ነበር። አላውቅም፣ ምንም ነገር መጠየቅ አልቻልኩም። ከጠየቅኩኝ ማስታወሴን ያውቃሉ ብዬ ፈራሁ። እሺ በቃ በሌላ መንገድ ለማወቅ እንሞክራለን። በቃ አሁን ልሄድ። ያፌት ሳይገባ ቀድሜ መገኘት ይኖርብኛል። እና ደግሞ ስንገናኝ እንደዚህ በአደባባይ መሆን የለበትም። አንድ የሚስጥር መገናኛ ቦታ መፈለግ ይኖርብናል። እሺ በቃ ሂጂ፣ ግን እባክሽ ራስሽን ጠብቂ። አንቺ አንድ ነገር ከሆንሽ እኔ መቼም ራሴን ይቅር ማለት አልችልም። እሺ